ሁለተኛ ቀን ቭሎግ ጀምረናል። እንደምታዩት ፏፈሽ ለማለት እየሞከርን ነው። እዚህ ጋር ምዬ ማርያም እንሳለማለን፣ መጽሐፋችንንም እንሳለማለን። እዚህ ጋር እንደምታዩት ራስ መጠበቅ ላይ ነን፣ እንከባከባለን። ፏፈሽ ብለናል። እስቲ እዚህ ጋር ደግሞ ዝናብ ነበር ዛሬ። እንደምታዩት ተፍተፍ እያልን እየወጣን ነው። ስንወጣ ደግሞ ምን ያጋጥመናል? ይሄን የመሰለ ሰልፍ ያጋጥመናል። እንግዲህ እንተያያለን፣ እሱም ያይናል፣ እኛም እናያለን። ተጋፋው አገኘው ወንበር ገባውኝ። ዛሬ ማርፍጃለሁ። እንደምታዩት እቺን ጥቅሴን ነበብ እናረግና ከዛ ቮይስ ኦቨራችንን እንገባለን። ቴራስ ላይ ወጥቼ ነው ዛሬ ራሳችንን እንመለከታለን። በነገራችሁ ላይ ይሄ የ2 ወር ታርጌታችን ነው። ከ2 ወር በኋላ በባስ ሄድ እችላለሁ ጋይስ። እንደምታዩት እዚህ ጋር ቢሮአችንን እየቆለፍኩ ነው። ዛሬ ምግብ ስበላ አልቀረጽኩላችሁም፣ ምክንያቱም በጣም ተርበን ነበር። ብርድ ስለነበር ዝም ብለን ነበር ስናጠቃ የነበረውና ለመቅረጽ ጊዜ አልተመቸንም። እዩትማ አዲስ አበባ እንዴት እንደምታምር ከመሸ። አሁን ሰፈር አካባቢ እየደረስኩኝ ነው። ያው ሰፈሬ ገባው። እኔ ሰፈር ስደርስ በጣም መበረታው ነገር አለና ለጥላጥ ያልኩ ገባው ወደ ቤቴ። እንደገባሁኝ ልብስ ስቀይር አላሳየዋቸውም፣ ግን እዚች ጋር የመጽሐፍ ቅዱስ ትንሽ እያነበብን እንግዲህ ያው ደህና ደሩ።